በጣም ነው የሚያምረው ወንበርክ። ድጋፍ እንግዲህ አልተሰራለትም። ድጋፍ የለውም። እጄ ያው ተንጠልጥሎ ነው። እሺ ጨርቁ ላይ እንቀመጥ እዚህ ጋር እና ይሄ ነው የንግስና ወንበር ይሄ ነው። እንዴት አያችሁት? በጣም ቆንጆ ነው አይደል? እንግዲህ ከልጆቼ ጋር የ2 አመት እና የ6 ወር ፎቶ እየተነሳን ነው። ቆንጆ ጊዜ አብረን እናሳልፋለን። አብራችሁን ቆዩ። ፀሐይ ስላለ ነው ትንሽ ለዚህ ግንባሬ ደፋ ማድረገው። እንግዲህ እዚህ ያደረሰን ጌታ የተመሰገነ ይሁን። የወለድ ልጆች አባት እናት ሆነናል። እንዴት ናችሁ? ውድ የአቤልና ነፂ ቤተሰቦች ዛሬ እንግዲህ በእነሱ ቻናል ነው የመጣ ነው። ልንበጠብጥ ነው እንደተለመደው። በራሳችን ቻናል ጠፍተንባችኋል፣ ሶስታችንም ማለት ነው ጠፍተንባችኋል። ግን ያው እኛ እንኳን ብቅ እያለ እየመጣችሁ ነው። ይሻላል። እነሱ ጭራሽ ጠፍቷል ከክልል ውጪ፣ እናንተ ግን ትሻላላችሁ። እና ግን እንመጣለን ከዚህ በኋላ ትመጫለሽ ግዴታ ነው በአዲስ ነገር። እና ዛሬ ግን የመጣ ነው በተንኮል ነው። ያው ተመካክረን ነው፣ ግን ብቻ ያመጣው ሐሳብ አይደለም። ልክ ነው። አውጥተንበት አውርደንበት ያሰብነው ሐሳብ ነው። አዎ ነፂ በጣም ታስቸግረናለች። በጣም ተንኮለኛ ናት። በዛ ላይ ባለፈው ለታ ያንን የሚያቃጥል ነገር እኛን አስጨርሰን እሷ ግን ሳበላ ነው። አዎ ሁለት ጎርሳ እምቢ አለች። እየበላች ሽንት ቤት ታፍቶ ይሁን ምን አድርጎ ይሁን የምትመጣው እናቀም የሚገርመው ራሷ በመጣቸው ለብልባን ነበረ እና ዛሬ ቅስሟን በቃ ሊያናድዳት የሚችለው ነገር እናደርጋለን ማለት ነው። እንናገረው ወይስ ተግባር ነው? እኔ ምንም አላረገችኝም፣ ግን ተባባሪ ነኝ። ተግባር ነው እንጂ በተግባር እንናገር ወይስ እናሳያቸው? አይዲያውን እንንገራለን። አይዲያው ትንሽ ሀሳብ ነው። እሺ ያሰብነው ምንድነው? የልደት ያው ፎቶ እየተነሱ ነው፣ እዛ ጋር ናቸው። እኛ አሁን እረፍት ልናደርግ ነው የመጣ ነው። ፀሐይዋን ገብግቦን እያጠባች ስለሆነ እረፍት እያደረግን ነውና እቅዳችን ምንድነው መስራችሁ? ኬክ አዘጋጅታለች። 2 ኬክ ነው የኢዮአስና የሁለተኛው ደግሞ የአብስማክ ማለት ነውና አንደኛውን ኬክ ያው ሚኒ ኬክ ልግዛ ስትል ስለነበረ አይ ቶርታ ነው የሚሻለው ብለን ቶርታ አስከስተናታል። ሚኒ ኬክ እኛ እናደርገዋለን ወደፊት ማለት ነው። እና ኬኩን እናበላሽባት። አዎ ሳትነሳበት የህፃኑን ኬክ እናበላሽባታለን። ግምድ እያደረግን እንበለዋለን። ከዛውናልን አሁን ይደል ራበን እርቦኛል። እንደውም በዛውም አሪፍ ነው። ቴንክ ዩ እኔ እርቦኛል እውነት ለመናገር እንደ ምግብም ባይጠቅመንም አትሊስ ቢያንስ እንደዛ አሁን ሄደን እርቦናል። ምንድነው እዚህ ያሰቃየሽን እኮ ስንት ሰዓት ሙሉ ፀሐይ ተመታ ምናምን እንዴ በቃ ምናምን ብለን ኬኩን ብድግ አድርገን ብልት ላጥ ከዛ ምንም ትበል እንደዚህ አይደል ያው ከመጠን በላይ እንዳትናደድ እንሞክራለን የምትለውን እናይና ደግሞ ከዛ ያዘጋጁት ልብስ አለ ሲቀያየር ይገኛል ታጂ ሲሆን ከዛ ይሄ እኮ በቂ አይደለም። ከዛ ያዘጋጀችው ደግሞ ልብስ አለኛ ደግሞ ያሰብነው ቆይ ስሚ ያዘጋጀችው ጥቁር ልብስ አለና ጥቁር ልብስ እነሱ ካልተነሱ እሷም ስለማትነሳ ማሽ ነው ያዘጋጀችው የኢዮአስንና የአቤልን ሄደን እጃችንን በምን እንጥረግ ብለን በሱ ጥርግ እናደርጋለን። ጥቁሩን ልብስ ማለት ነው። ጥቁርና እነሱ ካልተነሱ አትነሳም እና ደግሞ ያው አበላሽተን ዝም አንላትም። አቤል ሀገር ልብስ አዘጋጅቶላታል ሰርፕራይዝ ማለት ነው። የሚያምር ልብስ አዘጋጅቶላታል። አቅም ከነ ልጇ ተዘጋጅቶላታል። የምታውቀው በጥቁሩና በነጩ እንደምትነሳ ነው። ስለዚህ እኛ ደግሞ ነጩ ፍክት ብላ ጥቁሩን ብልሽት አድርገን ስትል ሀገር ልብስ ሰርፕራይዝ እንላለን ከአቤል ጋር። ታዲያ ይሄ እኮ ፕራንክ ብቻ ለሚተደረገችው ሰርፕራይዝ ነው እና አናደን ከዛ ደስ እናሰኛታለን ብለናል። እና ይሄ ነው ተንኮላችን። ጨርሻለሁ። እናመሰግናለን ቃል ለማብራሪያሽ። ስለዚህ ኬኩ ማን ይዞት ይምጣ? ለምን እዛው ጋር ሄደን ብላባት እዛው ሄደን ነው ጋር አሁን ሄደን እዛ ጋር ትንሽ እናግዛትና ኧረ እኔ በቃ ደከመኝ ማለት ነው ጀምር። ከዛ ሄደን በቃ እዛ ታሳይቷል። አብረን እንሄዳለን። አብረን እንዴት ተቀርጭናለሽ? እዛው ጋር ግምድ እንደዚህ እየተነሱ ነው ፎቶ እየተነሱ። እሺ ጥሩ ሀሳብ። አሳያ ልጄንስ የት ላድርጋ? እዛ ጋር አሳይ። እንሂድ በቃ እሺ ምን እናግዛችሁ? አርፈን መተናል እኮ ፀሐዩን በረድ ብሏል። አይዞ 1 2 እየብኔው
ኧረ የትም የለም አንተ ንፋሱ ወደ ኋላ ነው የሚሄደው። የሚገርም ነው ንፋሱ ይዞታል አይደል ና ሃፒ በርዝዴይ በል ትቆርሳለህ ና ሃፒ በርዝዴይ ቱ ዩ መልካም ልደት ለዮሐንስ መልካም ልደት ለዮሐንስ መልካም ልደት ለዮሐንስ Are you one? No. Are you 1.5? No. Are you 2? Yes. Ya temen alkut. Ale. Digamos. Anki, lilaqlaqaw. እያሲ እንኳን ተወለድ። Thank you በላት። Thank you. አንተ እሱ የቢስማክ ነው። ተው ቃል አቢስማክ እዚህ ጋር እየምን እዚህ ጋር ቃልን ታውለኝ እንዴ ቆንጆዬ አልወጣልንም በእናትሽ እኔ ግን ደከመኝ ቃል ደግሞ የማጫወታ ከተሻል እንዴ አይበቃም በቃላ የምር ይበቃዋል ነው ምን ሆናችሁ ነው ራበኝ እንዴ በቃ ምን ሆናችሁ ነው ተሰቃያለሽ እንዴ ምን ነው ፕሮግራም ተበላሹት ምን ሆነሽ እንደረዱ አዩ በያ ዝም ትላለህ እንዴ አንቺ ምን ሆነሽ ነው ቃል ምን ሆነሽ ነው ማለት ነው አጫው በእግዚአብሔር ስም ምንድነው ፎቶ ገና እየተነሳ አይደል እንዴ ያ የተቆረሰው እስከ ሰይዩስ ገና ፎቶ እየተነሳ አይደል እንዴ በጣም ተበጠበን እናንተ ተሰቡልንም እንዴ አትሊስት ምግብ እንኳን ይዘሽና እንደዚህ እኮ ነው እኔ እኮ ብቻችንን መተን ወይ እንነሳ እንደዚህ እንደምን ትታለሽ ፍቅሬ ምን ማለት ነው ምንድነው ምን ፎቶ እየተነሳንበት አይደል እንዴ ምን ችግር አለ በቂ እኮ ምን በቂ ገና መች ተነሳን ገና እኮ መጀመራችን ነው ገና የዩስ እኮ ገና ሌላ ልብስ አለኝ እኮ ምን ሆነ ጉሮሮአችን ደረቀ እንዴ ምንድነው ትንሽ ሻማ በቃ ይቅር ሻማ ይቅር ኧረ ሁሉንም ኧረ ፈሩ እግዚአብሔርን ፈሩ ነዚህ ጽዮን ያመሻል እንዴ ምን ሆነሽ ነው ቃል ኪዳን ናት እቺ በሙሉ ተጎራረሽልሽ ቃል ኪዳን በላይ ነፃነት ይዘባክሽን እዛ እንደራበኝ ምንድነው የሰው ፕሮግራም የምታበላሹት በቃ ነው እንደራበኝ በጣም እንደራበኝ ረዱ ያው የኬክ እንትናሽ ይሁንልሽ እንደምትቀምጥ ተነሺ አጥቢኩልሽ አጥቢነን አይደል እንዴ በጣም ሲን ተበላሽሽ በጣም ነው ያናድሽ እግዚአብሔር ይቺ ደግሞ ተጎርሽኛለሽ እንዴ በጣም ነው ተጎርሽ በጣም ነው የሚያናድድ አይ ችግር የለም በዛኛው ኬክ እኮ መነሳት ትችላላችሁ ታቆርሷል ልብስ እንልበስ በቃ በጣም ምን ችግር አለው አይደለም እግዚአብሔር ነው እንደ ለብሰው እንዳለ ካበላሹት በኋላ በቃ ሌላ ኬክ እንግዛ ገና መች ተነሳ አንድ ፎቶ ተነሳ ገና መቆማችን እኮ ነው እነሱን እና እስካሁን ገና መቆማችን እኮ ነው ልበላ አይደል እንዴ ራበኛ አንቺ ጉረሽ እንደውም ምንጀራ አትሉ ምንጀራ ይመጣላችሁ ከየት ከምኑ ጋር ከቤት እንኳን ውጭም እንኳን መብላት እንችላለን አዮ አንተም ጥሩ ነበር ብላዩ ባይ በቃ አንዴ ተጀምሯል አንዴ እኮ ጀምረናል አሁን እኮ በቃ አንዴ ብላ ብሎ አፋችሁ በቃ ችግር የለም ኬክ በቃ በኬክ እኮ አይደለም ልጁ የሚከበርለት አዎ ደሞ ሲጣፍጥ በጣም ይጣፍጣል ማርያም ነው አረ በማርያም እናቴን ቅበሽ በጣም ነው በጣም ደሞ ያጨውን ነው የሚገርመኝ እሺ ያ ብሉት ተከላችሁ እሺ እና አረ በእናትሽ ቆይ እሺ ይኸው በቃ እሺ በሌላ ወይ ተነሱ አፈልግም በቃ እናመሰግናለን ዮብሺ እናመሰግናለን እንደዚህ ነው እንዴ እናመሰግናለን እንደዚህ ነው እናንተ ዘርበሉሽ እናመሰግናለን በዛው ተነሳላችሁ ምን ሆነሽ ነው ገና በዚህ እኮ ወላ ፎቶ እንነሳለን ዴ ምን ሆነሽ ነው ቃል እኔ በዚህኛው የምትነሱ በቃ በሱ ጨርሳችኋል ምን ማለት ነው በሱ ጨርሳችኋል ምን ማለት ነው ምንም ማውን በዚህ ይሄ ምን ያደርግ ምን ያደርግልሻል ሁለት ልብስ ነው ያዝኩት እያልኳችሁ አይደል ለ6 ወሩና ለ2 አመቱ እና በዚህ ነው እንደምትነሱ ሌላ ደህና ልብስ ምን ሆነሽ ነው በእግዚአብሔር ሲጀመር ያቤልን እሺ ሶስቱም እንኳን እኔን ብታበላሹት ምን ችግር አለው ኧረ ነዚህ በቃ ይሁን በዚህ ተነሳችሁ ማስታወሻ እኮ ነው ማስታወሻ የሚባል ነገር የለም አለ ታዲያ ለምንድን ነው ፎቶ የምትነሱት ለማስታወሻ ነው ሁለት አመቱን በማስታወሻ ደግሞ በዚህ ተነስታችሁ ሲጀመር 2 አመቱን በነጭ ዝም አትበይ ካጠፋሽ በኋላ ደግሞ ምንድነው ቆይ እዮብ ናይ ማርያም ተፋታችሁን ናይ በጥቁር ልብሱ ደግሞ እጃቸውን ጠራው እኔ እውነት በጣም ነው ያፈ በጣም እኔ በጣም ነው ያዘንኩት ታዲያ ሌሎቻችሁ ለብሳችሁ
ልብስ በቂሽ ነው። ደግሞ ጥቁር የምትነሱት ምን በጥቁር ልደታ ነው ነጭ ነው በቂ ነው። ምንም ጥቁር በጥቁር ነው። የራሳችን ፋሽን እስኮን ድረስ መፍትሄ ነው። ስሙ መብትሽ ነው እኮ ችግር የለውም። ግን በቃ ሌላ ልብስ ካለ እንትን ነው ወይ ምን አይነን ታቆሽሹት ነው አለማፈራችሁ ለዩ ፍጮዮ ብሎ መጥረግ አይደለም። ምን እግዚአብሔርን በጣም ነው የምታሳዝኑ። ለከለከኝ እኮ ነንም በቃ ተናደዱ ነው ምን ነገር አታርጉት። በቃ ራበን በላት። ይሄ ፕሮግራም ነው። የኛ ፕሮግራም ሲሆን ሁሌ ይበላሻል አይደለ? የኛ ፕሮግራም ሲሆን ሁሌ የሚበላሻው ሰዓት አይደለም እንዴ? በቃ ጎ የት ሄደች? ናዚ ሄደች። ወይኔ ጉዳችን በዚህ እንጃ በሰው ጠረግ አንድ ፊት በየያስን እንደምናፉን ጠረግለት ይታለች። በዚህ ልትረግ የያስስ አንድ ፊት ተነካክቷል። ነይ እሱን እናስነሳው ዳትል ነይ እንጂ የያስን እናስነሳው ዳትል በቃ ነዚህ ነይ ልብስ ቀይሪና እንሂድ። ወደ ቤት ነው እንጂ እንሄደው የት እንሄዳለን እኮ በቃ እንሂድ ነይ ናዩ ይሄንንም አረ እናንተ ይባስ ምንም እኮ ያረገ በቃ ተነሳ ታውፋራ ቃል ምን ሆነሽ ነው? በእግዚአብሔር ስም ምን ሆነሽ ነው? በእናትሽ ምን ሆነሽ ነው? ቃልዬ ተጣጣጣለ እኮ ሴቶች እንድታገዙ ብለን አይደል የመጣናችሁ እዚህ። የዛሬው ለየት አለ። በጠቅላላ በልብስ ትጮታላችሁ ነው። ምንስ ቢሆን የቆሻይ ልብስ ቢሆን ራሱ በሸናበት ራሱ በቲሸርት ትላላችሁ። ራዱ ያንቺ ባሰ ሁለተኛ አብሬያችሁ አይደለም ከዚህ በኋላ ማለት ነው። በቃ ስም በሉ። ከዚህ በኋላ አብረናችሁ የትም ፕሮግራም ላይ አልሄድም። ለምን አልሄድም? የአንድ ፎቶ ጉዳይ እዮብ ከስንት ስራ እንዳስቀረው ታውቂያለሽ። ረዱን ታውቂያለሽ። እኔ መናገር አለሁ እንኳን ተበላሽ። በጣም ነው የተናደድኩት። በዚህ በኋላ የትም ቦታ አብሬያችኋለሁ። የትም ቦታ አብሬያችኋለሁ። ምንም አይነት ፎቶ ሹት ቢኖራችሁ አንቺ ደግሞ ምን አንድ ፎቶ ነው በቃ ምንድነው ሌላ ተጋሪ ፎቶ እንዳልያዝኩ ታውቂያለሽ። ሌላ ልብስ አልያዝኩም እኮ አላሽም እኮ እናውቃለን እኮ ግን በቃ በነጩ አንዱ ራሱ ቆንጆ ፎቶ ተነስታችሁ በቃ በጣም ልጆቹ ደካማቸው ነጭ የተነሳ ነው። የስድስት ወር አልተነሳንም። የሁለቱ እንደመጀመሪያ ለብናቸው በቂ ነው እኮ ምንድነው አንቺ በቃ ሀሳብ አይደለም ምን ያደርግለታል? በስልክም ቢሆን እናነሳዋለን እኮ አይደል? በቃ አዎ በስልክም ቢሆን ይነሳል። በቃ ካልሆነ ወይ ስቱዲዮ የሆነ ለአንድ አመቱ ስድስት ወር ማለት ነው ለማስታወሻ ይሄን በቂ ነው። አብሬያችሁ የትም ቦታ የትም ቦታ በቃ ይሄ ልብስ አንዴ ተበላሽቷል አለቀ። በቃ አንዴ ተበላሽቷል። በቃ እንሂድ በእናታችሁ ደክሞናል። አበዛሽው አንቺ ቢሆን በቃ አንተ ብለን ማፈሪያ ቢስ ደግሞ ያወራሉ እንዴ? እፈሩ ግን ከውድ ያዝልኝ እንሂድ በቃ ሃፒ ናዳዲ እንሂድ ወደ ቤት ይባና መሰግናለሁ። አይ ነፂ በጣም አካብት እንዴት ነው አላካብደው? በቀላል ነገር እንዴት ሰው እንደዚህ ይቆጣል? አንዳንድ ልብስ ዘደነካ አንዳንድ ልብስ ይታል አንድ ስቱ ይላል ሲያይሉ ሰርፕራይዝ ልላት ነው ነፂ አትጥሪኝ ለምጣኝ አትጥሪኝ እዚህ የኒውድ ይቅርታ ያልሽ እኮ ነው። አረ ይቅርታ ያልሽ ነው። ተነሳሽ አልተነሳሽ ሰርፕራይዝ አባታሽ ቆይ ነኝ እንጂ ምንም ማለት ሰርፕራይዝ ምንድነው? እኔ አላምንም። ምንድነው? መጡት ምንድነው? እኔ አላምንም። ምንድነው? በጣም የተናደርኩት እግዚአብሔርን ምንድነው? እኔ አላምንም። እንኳን አበላሸችው ጥቁሩ ልብስ ምንድነው? እኔ አላምንም። እኔ አላምንም። ችግር የለውም እናወጣዋለን። ምንድነው? እኔ አላምንም። አሁን ቶሎ እናልብሳችሁና ቆይ እናስተካክልላታለን። ሰርፕራይዝ እናስተካክልላት። እኛ እንደዚህ አይነት ነገር ሳናደርግ እናበላሻለን። እነዚህ እንኳን አበላሻል ተርበናል። አሁን ብሉ ጠግበናል የሚባለው በጣም እናመሰግናለን። እውነት በጣም ምንም ማንን ነው የምናመሰግነው? ፍራንክ አራጊያት እኔን መሆን አለበት። ከማንም ያው ጽድት አድርገን አስተካክለናል። እንደምታዩት መሀል ላይ አሳምረን ቴንክ ዩ ማንን ነው ያለ ሚኒ ኬክ ይሁንለት እያልኩ እምቢ አሉ።
እና በቃ በቶርታ ይሁን ሲባል እንደዚህ ተደረገ። ግን ያው እኔ ግን በውስጤ ማለት ነው ከዚህ በኋላ በቃ አልሄድም አብሬያቸው። ግን እኔ እኮ ስነጋገራቸው እንደዚህ ያክል ድረስ ብሏል አልኳቸው። እኔ ይሄን ያክል ብሏል አልኩ። ብቻ ግን ያው የልጄ ልጅ በደንብ አድርገውልኛል፣ ሚስቴንም ፕራንክ አድርገውልኛል። ቺኮችዬ በጣም ነው የማመሰግነው። እንግዲህ ሁላችሁንም እንደዚህ ግን ሆድ እንደዚህ ይሄን ያክል ሆድ እንደዚህ ያላችሁ አይመስለኝም ነበረ። በጣም ነው ደስ የሚለው። ሚስቴ ግን እንደዚህ አትናደጂ እሺ። ትንሽ አይደል? ያው እነሱ ደስ አላለሽም ብዙ። የፎቶ ፍቅሬን ታውቁታላችሁ። አዎ በጣም ምን ያህል የፎቶ ፍቅር እንዳለኝ። በዛ ላይ ደግሞ እኔ ሳይሆን ሁሉም ወንዶች ስለሆኑ ልጆች ሁለቱ ከአባታቸው ጋር ብዙ ፎቶ እንዲኖራቸው ነው ፈልገው እና በቃ እንዴት ይሄን እያወቁ እግዚአብሔርን በጣም ነው እኔ በጣም ተሰምቶኛል። ግን ደስ ብሎኛል ይሄን የመሰለ ጥበብ ስለሰራችሁ በጣም አመሰግናለሁ። ስለሰራችሁልኝ እያልሽ ነው አሁን እኔ የደበረኝ ነው ገባሽ? እነሱ ናቸው እንደሰሩ ነው። አመሰግናለሁ እኔ በጣም እግዚአብሔር ያለው እኔም ፕራንክ የተደረኩ ነው መሰለሽ። አንተም እኮ ጎይ ያልክ ነበረ በጣም እና ግድ ነው መተጋገዝ አለብን እኮ ስንነጋገር ተጋግዘን ነው ፕራንክ የምናረግሽ። እስቲ ልበሹና ደግሞ እንይሽ። በቃ እንግዲህ የቸኮለ ሰው አለ፣ የቸኮለውን ሰው እንሸኘዋለን። እንግዲህ ስራውን ተወጥቷል፣ መሄድ ይችላል። አመሰግናለሁ። እኔ በጣም አመሰግናለሁ ስለመጣችሁ። ግን ያው አልጨረስኩም ገና ፎቶ ሹት ኬክ አልቆረስኩም። ፎቶ ሹቱ ይቀጥላል። እንደዚህ ነው።